ይሄንን አምላክ እየተከተሉ አለማመን ራሱ ኃጢአት ነው። ይሄ ሁሉ የታሪክ ሪፈረንስ እጃችን ላይ ተቀምጧል። ድንገት ተሰብስበው ተጠርተው ታዩታላችሁ ይሄን ምስል። አዎ ንጉሱ ነው ያቆመው። እሺ ከዛሬ ጀምሮ አምላካችሁ እሱ ነው። ትዕቢተኛን ሰይጣን አይቃወመውም። ሰይጣን ነው ትዕቢተኛ የሚያደርገው። ትዕቢተኛ ሰው ሲሆን ሰይጣን ራሱ ይሸሸዋል። እግዚአብሔር ነው የሚቃወመው። እግዚአብሔር ዞር በል ሲልህ ምድር ባለበት ቃሉ ዞር በል አንተን ሳይሆን እኔን ሰድቦኛልና ተወው፣ በአፍንጫ ስናጋው እከታለሁ አለና በመጣበት መንገድ መልሰዋለሁ። እሱ ለኔቱ አንተ ብትመታው መደለቅ ነው። አንጀቴ ራስ የምትለው እግዚአብሔር ከአንጀት መራስ ያልፋል። እንዲማ አልጸለይኩም ነው የምትለው። አሶርንም ባይዘው ከተሞችን ያፈር ክምር እንድታረግ ያደረኩን ያድልውም ያሉ ከተሞችን ሄደ ያፈር ክምር እንድታረግ እኔ አይደል እንዲያደርኩ በተራሮች አናት ላይ እግረን ያቆምኩት ሳር ለማብላትም ንጉሱ ላይ ወንበር ላይ ለማስቀመጥም እግዚአብሔር እጁን አይልክም ቃል ነው። እንዴ ሳር ያስበላው ተዘላችሁ ምን ሳር ያስበላው እኮ እጁን ልኮ አይደለም ድምጽ ወደቀበት የሚል አንብባቸው። በባቢሎንም በፋርስና ሜዶንም ዘመነ መንግስት ከህንድ እስከ ኢትዮጵያ የነበረውን የ127 ሀገር ገንዘብ እንቅስቃሴ የሚቆጣጠር ሰው ነው። እግዚአብሔር ያሳያችሁ እንግዲህ ከዚህ ኪስ ወደዚህ ኪስ ራሱ ስናዞር እንዴት ጊዜያችን እንደሚይዘው የ127 ሀገር ትራንዛክሽን እየተቆጣጠረ ለመጸለይ ጊዜ ነበረው። መንፈሳዊ ዓለም ለማየት ጊዜ ነበረው። መንፈሳዊ ዓለም ላይ ያሉ አለቆችን ዲል ለማድረግ ጊዜ ነበረው። በነብዩ ኤርሚያስ የተነገሩና በነ ኢሳይያስ የተነገሩ የትንቢት ቃላትን ዲዘርን አድርጎ ለማስፈጸም የመጸለያ ጊዜ ነበረው። ማሰብ አይቻልም አይደል? የ127 ሀገር ገንዘብ መቆጣጠር ማለት ዘንድሮ ቸርችና ራሱ አንለ ምን ጊዜ ተገኝቶ የት ሀገር አግኝተን 127 ሀገር ነው። አንድ እግር የሆነ ሀገር ነው፣ ሌላኛው እግር ሌላ አህጉር ነው። እና ግማሽ እግር አፍሪካ ግማሽ እግር ኤዥያ የሆነ ነገር ደግሞ እንግዲህ በእጅ ደግሞ አውሮፓ ትደገፋል። በዚህ ደረጃ ያለ ሰው ስቲል ስፒሪቹዋል መንፈሳዊ ነው። በዚህ መጠን ሆኖ ምን ልላችሁ ነው? የዳንኤልን መጽሐፍ ሳነብኔ ጊዜ የለኝም አያዋጣም። በዚህ መጠን በጣም ጊዜውን ለሚሰራው ስራ የሰጠ ሰው ከሚሰራው ስራ በላይ ደግሞ ለእግዚአብሔር ጊዜ ነበረው። ዳንኤል ከዛ ዘመን ከነበሩ ሰዎች መካከል የተመረጠ ነው። ባይዘወይ ቲኔጀር እኮ ነው፣ ገና እኮ 10ዎች ውስጥ ነው ሲወሰድ። በዛ እድሜው ላይ ግን ከነበረው ሶሳይቲ መካከል የተመረጠ ነው። እግዚአብሔር ጥበብንና ማስተዋልን ዕውቀትን የሰጠው ነበር። የምታስታውሱ ከሆነ ዳንኤልና ጓደኞቹ እነዚህ 3 ወጣቶችን የንጉሱ ባለሟሎች መደዳ አስገቧቸው። ከዛ ቀጥሎ በባቢሎን ከነበሩ ከአስማተኞች ከመተተኞች እነሱ መደዳ አስገቧቸው። አሁን የእግዚአብሔር ሰው የሚባል የለም። የጥበብ ነገር ካለው ጠንቋይ መሃል ነው የሚገባው። የእግዚአብሔር ሰው መሆኑን ራሱ ነው የሚለየው እንጂ ናቡከደነጾር ማኑፍ ጋር አያውቅም። ጥሩ ነገር ካለ ቃላተኛ ነጠቢብ ነው ማለት ነው። ኮከብ መቁጠር ትችላለህ። መንፈሳዊ ዓለም የሚገባ ከሆነ እሱ የሚያውቀው አጋንንት ነው፣ እግዚአብሔር አያውቅም። ስለዚህ ዳንኤል ነው ገብቶ እግዚአብሔርን የሚያስተዋውቅ። ናቡከደነጾርና እግዚአብሔርን የሚያስተዋውቁት እነዚህ ልጆች ናቸው። ናቡከደነጾር አያውቅም እግዚአብሔርን። እንደውም በጣም የቀደመው ነገስታቶች በጣም ትዕቢታቸው ከሰው አልፎ ወደ አማልክቶች ይሄዳል። ትዝ ይላችኋል ሰናክሬም የሚባለው የአሶር ንጉስ ሁለተኛ ነገስት ምዕራፍ 18 19 20 በእነዚህ 3 ምዕራፎች ትዝ ይላችኋል። በተለይ ምዕራፍ 18 ላይ ወደ ሕዝቅያስ የላከለት መልእክት የምታስታውሱ ከሆነ አምላክ እግዚአብሔር ከእጅ አያድንህም አለውና ለህዝቡ ደግሞ የንጉሱ ባለሟል የነበረው ሰው ቅጥር ላይ ቆመና ሕዝቅያስ አምላካችን ያድነናል ብሎ እንዳያታልላችሁ አላቸው። ምን እንዳለ ታውቃላችሁ? እኔ አለና እንትን ሀገር ሄጄ አምላካቸውንም ንጉሳቸውንም ነው ድል ያደረኩት ብሎ የ5 ሀገር ሪፈረንስ አመጣ። ስለዚህ አሁን ሕዝቅያስ አምላክ ብሎ እንዳይሸውዳችሁ ነው 5 አምላክና 5 ንጉስ አሸንፌያለሁ። ስለዚህ አሁንም አምላካችሁ አያድናችሁም፣ ድል አረጋዋለሁ፣ ንጉሱንም እገለዋለሁ፣ እወስዳቸዋለሁ፣ እንዳትዋጉኝ አለና መዋጋት ግን የምትፈልጉ ከሆነ 2000 ሰረገላ አላበድራችሁ አላቸው። የእናንተ ስለማይበቃ 2000 ሰረገላ ልስጣችሁና 2000 ተጨማሪ ተዋጊ አምጥታችሁ አለና ከኔ ከበታች ሹማምንት ጋር ተጋጠሙ አላቸው። ፕራይድ እግዚአብሔር ትዕቢተኛን ይቃወማል እኮ አያሳድረውም። ሰናክሬምን ባይዘው በአመቱ ቀጣው አይደለም የሚለው የዛ ማታ ነው የሚለው። ትዕቢተኛን ሰይጣን አይቃወመውም። ሰይጣን ነው ትዕቢተኛ የሚያደርገው። ትዕቢተኛ ሰው ሲሆን ሰይጣን ራሱ ይሸሸዋል። እግዚአብሔር ነው የሚቃወመው። ሰይጣን ራሱ ቢቀጣው እንደ እግዚአብሔር አይቀጣውማ፣ ራቅ ብሎ ነው የሚያየው። ትዕቢተኞችን እግዚአብሔር ይቃወማቸዋል ነው የሚለው። ፕራይድ ማለት ምን ማለት መሰላችሁ? ትዕቢት ማለት እኮ እግዚአብሔርን መጋረድ ማለት ነው።
እግዚአብሔር ፊት መቆም እኮ ነው። እግዚአብሔር ሊወስድ የሚገባውን ክብር ጠጋ ብዬ ስወስድበት ማለት ነው። እግዚአብሔር ዞር በል ሲልህ ምድር ባለበት ቃሉ ዞር በል። እግዚአብሔር ምድር ብሎ ሲጠራ የሌለ የሚያመጣ አምላክ ዞር በል ሲልህ ዞር አይደለም የምትለው ነበር ነው የምትባለው። ወደ ምናምን ምንትን ራሱ መግለጫ ራሱ ወደ አፈርነት ወደ ኤግዚስተንስ ነው የሚጠፋው። እስቲ ዞር በልልኝ ቢልህ እግዚአብሔር በእጁ ነው። እንደዚህ ነው ከኃይለኛው ከእግዚአብሔር እጅ የእግዚአብሔር እጅ አይደለም የሚለው ኃይለኛው ነው የሚለው። ትዕቢት ላይ የተጠቀሰ ቃል ነው። አንደኛ ጴጥሮስ ምዕራፍ 5 ላይ ትዕቢተኞች ይቃወማል ብሎ እናንተስ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ምን አይነት እጅ ነው? እጁ ኃይለኛ ነው። ለምን የተጠቀሰው? ለትዕቢተኛው። ትሑታኑንስ ለማንሳት፣ ትዕቢተኛውንስ በዛው እጅ ነው የሚቃወም። በኃይለኛ እግዚአብሔር አንተ ኃይለኛ እጅ እኮ አይደለም አይደል? አንድ መዝሙር አለ እጅ ይበዛል ጣትህ በቂ ነው የሚል የፓስተር ታምራት ኃይሌ መዝሙር አለ። እጅ አረ ብዙ ነው ጣት እንዴ ና ብሎ የሚጠራ እግዚአብሔር እንዲህ ቢልክ በአንተ ምክንያት አገር እና ፕራይዱ በጣም ጣራ ሲነካ የሰናክሬም ንጉሱ ሕዝቅያስ አይደለም የሚለው ዋይዝ ናቸው የቀደሙት ነገስታት የጻፈውን ደብዳቤ ወስዶ በእግዚአብሔር ቤተ መቅደስ ውስጥ ገባ ይልና በእግዚአብሔር ታቦት ፊት ገልጦ አነበበው ለእግዚአብሔር። ይሄው ለእግዚአብሔር ሆይ እንዲህ ብሏል ሲለው ነብዩ ኢሳይያስ ነበር የዛ ዘመን ነብይ። ሁለተኛ ነገሥት 18 ላይ በኢሳይያስ በኩል እግዚአብሔር መልእክት ላከ። አንተን ሳይሆን እኔን ሰድቦኛልና ተወው፣ በአፍንጫ ስናጋው እከታለሁ አለና በመጣበትም መንገድ እመልሰዋለሁ። እሱ ለኔ ተወው። እግዚአብሔር ለኔ ተወው ሲል መተው አትሞክር። አንተ ብትመታው መደለቅ ነው አንጀት የራስ የምትለው። እግዚአብሔር ከአንጀት መራስ ያልፋል። እንዲህማ አልጸለይኩም ነው የምትለው። ተወው አለውና መጽሐፍ ሲናገር በዚያች ሌሊት አይደለም የሚለው ተኙ በሰላም አላቸው። በዚያች ሌሊት የእግዚአብሔር መልአክ አሶር መንደር ወረደ የሚል ቃል አለ። ስም የለው ማዕረግ የለው መልአኩ ዝም ብሎ አንድ መልአክ ነው። ደርሰና አለው እና እስኪል ደርሰና አለውና መጽሐፍ እንደዚህ ይላል የእግዚአብሔርን መልአክ ተገኘልና በዚያች ሌሊት 185,000 የአሶር ሰራዊት አለቀ ይላል። 185,000 በአንድ አዳር አይደል ገሉ ቆጥሮም አያልቅም። ጨረሳችልና እግዚአብሔር በቃ ሲለው ነው ያቆመው። 185,000 እሱ ከመሄዱ በፊት ቀድሞ ላከ መልአኩ። ከዛ ና ሲለው ተመልሶ ጧት ሲነሱ ሬሳ ነው በሙሉ ይላል። ሰናክሬም ወሬ ሰማ ይላል ኢትዮጵያዊ ንጉስ መጥቶብሃል የሚል ተመልሶ ሄደ ይልና ወደ አገሩ ቤተ ጣዖቱ ሲገባ የገዛ ልጆቹ ገደሉት ይልና አሶር ወደቀ ይላል። በአንድ አዳር ማለት ነው። እግዚአብሔር አሶር የሚባል ዳይነስቲ ገለበጠ በአንድ አዳር። ፕራይድ። እነዚህም እነ ዳንኤል የነበሩበትም ዘመን ላይ የነበሩት ነገስታት ከአሶር ይብሳል። ባይዘው ባቢሎን ናቡከደነጾር ደግሞ እግዚአብሔር ነው አክብሬሃለሁ ያለው አገልጋዬ ነው ብሎታል እኮ ኢሳይያስ መጽሐፍ ላይ። አሶርንም ባይዘው ከተሞችን ያፈር ክምር እንድታረግ ያረኩን ያደለውም ያለው ከተሞችን ሄደ ያፈር ክምር እንድታረግ እኔ አይደል እንዴ ያረኩ በተራሮች አናት ላይ እግረን ያቆምኩት እንደ ንፋስ እንድትሮጥ ያረኩ እኮ ነኝ ይዛሃለሁ አለው። እማበር እኮ ነኝ አለው። አዎ ሲል አስቆምሃለሁ አለው። ማስቆም አይደለም እኮ ቀጥ ነው ያረክ። ከታሪክ ላይ ነው የሰረዘው። ይሄንን አምላክ እየተከተሉ አለማመን ራሱ ኃጢአት ነው። ይሄ ሁሉ የታሪክ ሪፈረንስ እጃችን ላይ ተቀምጦ አሁን እኛ ሰፈር አልመጣ ይሄ ሁሉ ይበቃል። እኔ እንደውም ዘርዝሬም አልጨርሰውም። እናንተ የምታልፉበት መንገድ እዚህ መጽሐፍ ላይ አባቶች ካለፉበት መንገድ ጋር ለንጽጽርም አይቀርብም። እኛ የምናልፍበት መንገድ ምን አገኘን ምን ነካ? እነሱ እኮ ነገስታት ነው። ምዕራፍ 3 ዳንኤል ይጠቀሰልን ናቡከደነጾር እነዚህ 3 ወጣቶች ምዕራፍ 3 ላይ ቁመቱ 60 ሜትርና እንትኑ ስፋቱ 6 ሜትር 60 ክንድና 6 ክንድ የሆነ የወርቅ ምስል እኔ በጣም ነው የሚገርመው እኮ ድንገት ሰራ ዲዛይን ቆንጆ ዲዛይን ስሩልኝ አለ። ሰሩለት ቆንጆ አድርጎ በወርቅ ሰራው ይልና ዱራ ሜዳ ላይ ወስዶ አቆመው። ከክፍለ ግዛቱ ያሉ ነገስታት ገዢ ምና የተባሉን በሙሉ ሰበሰበና አመጣ ይላል። ድንገት የተጠሩት ስብሰባ አለ ተብሎ ተጠሩ። ድንገት ተሰብስበው ተጠርተው ታዩታላችሁ ይሄን ምስል። አዎ ንጉሱ ነው ያቆመው። እሺ ከዛሬ ጀምሮ አምላካችሁ እሱ ነው። ለስብሰባ ተጠርተው ከዛሬ ጀምሮ አምላካችሁ እሱ ነው አለና አሁን መለከት፣ መሰንቆ፣ ክራር፣ በገና ምናምን አለ። ይሄ ድምጽ ሲሰማ ሁላችሁም ወድቃችሁ ስገዱ። እማይሰግድ ካለ አለና ስገድ ተብሎ ይመከራል አይደለም የሚለው ወደ እቶን እሳት ይጣላል የሚል አንዳንዴ የመጽሐፍ ቅዱስ ክፍል ደጋግመን ስላመናቆ ነው እንጂ እስቲ እናንተ ቤት አውርዱት እንዴ ምን እዛ ድረስ አስኬደናል የሚባለው። ንጉስ ጠርቷቸው
ካሉት ባለሟሎች ማለት የባቢሎን አውራጃ አስተዳዳሪዎች ስለሆኑ እነዚህ ልጆች ምዕራፍ 2 ላይ ዳንኤል በፈታው ትዝ ይላችኋል። ህልም ጠፍቶ ህልም አለመና ጠፋበት ይላል። ከዛ በኋላ ህልም አለመ ነበር እንግዲህ አስታውሱኝ አለ ሰውየው። ከዛ ተርጉሙልኛል። እንደዚህ አይነት ትእዛዝ በምድር ፊት ላይ የትኛውም ንጉስ የትኛውንም አዋቂ ጠይቆ አያውቅም አሉት። ህልም ይናገርና ተረጉማለን እንጂ የጠፋ አስታውሱ የሚል ትእዛዝም ሰው ታዞ አያውቅም። የትኛውም ንጉስ ደግሞ የጠፋበትን አስታውሱ አይልም። እግዚአብሔር ዳንኤልን ለናቡከደነጾር ማስተዋወቅ ፈለገ። በዳንኤል እጅ ደግሞ እግዚአብሔር መጨበጥ ፈለገ። መተዋወቅ ስለፈለገው እግዚአብሔር ህልም አሳየውና ወሰደበት። መተዋወቅ ፈልጎ እኮ ነው። ከዛ ናቡከደነጾር ምን አለ? እንደው የማይሆን ነገር ታሪክ ፈጥራችሁ ልትነግሩኝ ብትሞክሩ አለ። ህልሙን ጫፍጫፉን ከነገራችሁኝ አስታውሰዋለሁ አለ። ረስቶታል ብለህ ፈጥረህ ብመታል። ከፊቱ ሲወጡ ትንሽ ቀን ነው መሰጣችሁ፣ ዛሬ ይዛችሁት ካልመጣችሁ ነገ ትገደላላችሁ ሲል ዳኒ ነው አይደል? ምዕራፍ 3 ላይ ዳንኤል ስገድ ያልተባለበት ምክንያት ምዕራፍ 2 ላይ ኦሬዲ እሱ አምላክ ስላሳየ ምዕራፍ 3 ላይ እነዚህ ልጆች የሚያሳዩበት እድል ነው የተገኘው። እሱ ኦሬዲ ቀድሞ አሳይቷል ምዕራፍ 2 ላይ። ስለዚህ ዳንኤል አምላክ አለው ና አምልክ አይባልም። የዳንኤል አምላክ ብሏል ምዕራፍ 2። ስለዚህ አሁን እነዚህ ደግሞ ሌላ እድል ነው። አሪዩክ ለሚባለው ለንጉሱ ባለመዋል ንጉሱ በቃ እረዳቸዋለሁ በሙሉ ሰብስብና እረዳለሁ። እኔ ሳበላ ሳጠጣ ስመግብ ከርሜ ይሄንንም ካላገኙ ምን መንፈሳዊ ናቸው እረዳቸዋለሁ ሲለው ሊያርድ ሰይፉን ይዞ ሲወጣ ዳኒ በጠዋት አገኘው። ወዴት ነው አለው? ላርዳችሁ አለው። እነማንን? እናንተን። ምን ነው? ንጉስ ህልም አለመው ህልሙ ጠፍቶበታል የሚያስታውስና የሚተረጉም ከሌለ ይገደል ብሏል ሲል አረ የንጉስ ትእዛዝ ለምን ይቸኩላል? ደኛ ሳንሰማ አለው። ምን ነው አለው? እኛና ህልሙንም ተነፍቹ እናመጣዋለን አለው። ና አለው። ንጉሱ ፊት ቀረብ አለው። ምክንያቱም ንጉሱ ውጣና ግደል ብሎታል። እንዳልገል አንተ ንገረውና ይመነህ አለው። ዳኒ ገባ። በጣም ቬሪ ያንግ ልጅ ነው፣ ገና ልጅ ነው። አስቡት እንግዲህ ጺሙ ራሱ ገና በደንብ አልወጣ። አስራዎቹን ጨርሶ ሃያዎቹን ገና እኮ የጀመረ ልጅ ነው። በእግዚአብሔር ላይ ያለው መተማመን ግን ይኸው 1000 ዓመት ይጫነናል። 1000 ዓመት ይኸው ስንት ሺህ ዓመቱ እንግዲህ አሁን 600 ምናምን ዓመተ ዓለም የተጻፈ መጽሐፍ ነው። 2600 ዓመቱ ነው። ዛሬ ምን ሰብከዋለን ይሄን ሰውዬ? ሰማይ ደግሞ ሰሞኑን እንሄዳለን እናገኘዋለን። ቶሎ ማመን ጥሩ ነው እነሱ ሰፈር እንድንገባ እና ልጁ ንጉሱ ፊት ቀረበ። ንጉስ አለው አቤት አለው። እንዴ ለምን ትቸኩላለህ? ዛሬም ብቻ አስጠንተዋት ህልሙን ከነፍቼው አመጣዋለሁ አለው። እንዴ አንተ እግዚአብሔር እንደው እግዚአብሔር እኮ እጁ አይጠየቅም ፈቃዱ እኮ ነው የሚጠየቀው። እናመጣዋለን አለው። በእግዚአብሔር ላይ ያለው እምነት ህይወቱን አስይዞ ነው ሰውየው። ከዛ ገባይና ለጓደኞቹ ነገራቸው። ሶስቱ አሉ። እነዚህ ማለት ነው እነዚህ ናቸው እኮ ንስቲ ያላቸው። ምን ነው ንጉስ እንደዚህ ብሏል እና ካልተገኘ ማጣራዳችን ነው እንጸልይ አላቸው። ተንበርከከው ጸለዩና ተኙ ነው የሚለው ህልም ስለሆነ ተኝተ ነው የምታየው። ከዛ ናቡከደነጾር ተኝቶ ያየውን ዳኒስ እየተተረጎመለት አየው። ከዛ ጠዋት ሄደ ንጉሱን አገናኛለ። ምን ነው አርተ ህልሙን አይቼዋለሁ። እግዚአብሔር አሳየ። እኔ እኮ አንዳንዴ መጽሐፍ ቅዱስ ታሪክ ግን እዚህ ላይ ባይሆን እኔ አላምንም። ይሄ እኮ ለእንትንም አይመችም። ንጉስ ትዝ ይልሃል አለው። ምን አለው? ጭንቅላቱ ወርቅ ነበር ያየው አለው። አዎ እግዚአብሔር አሳየ። ንጉሱን ሞኝ ነው ያደረገው። ጭንቅላቱ ነው። አዎ ደረቱ አካባቢ ምናምን ናስ ነው። አዎ ከዛ እዚያ ጋር ብረት ምናምን፣ ከዛ ከስር ሸክላ ነው። አዎ ወርቁ አንተ ነህ። ከዛ ደረቱ ደግሞ ፋርስ ነው። ከዛ ያኛው ግሪክ ነው። ከዛ ያኛው ሮማን ነው። 4 ስርወ መንግስትን ያየኸው አንተ ነህ አለው። ተላይ ሲወርድ ያየኸው ትልቁ ድንጋይ መሲሁ ነው። ያው ሁሉን የሚፈጭና የራሱን መንግስት ይመሰርታል። የእግዚአብሔር መንግስት ሁሉን ትገዛለች እኮ ነው። ሉዓላዊ አምላክ ነው። የዳንኤል መጽሐፍ ትምህርት ሶቨሪን ጋድ፣ የምድር ነገስታት ገዢ ነው እግዚአብሔር። የታሪክ ባለቤት ነው። ይሄንን ነው ገባ ያስረዳው በዳንኤል መጽሐፍ ላይ እግዚአብሔር ሉዓላዊ ነው። ነገስታቶቹ አይደሉም። እግዚአብሔር ነው የታሪክ ባለቤት። ሲፈልግ ያወጣል፣ ካልፈለገስ ያወርዳል። ምን ማለት ነው? ሲፈልግ ናቡከደነጾርን ቤተ መንግስት ቁጭ አድርጎ እርሱ አቶ ናቡከደነጾር እያስባለ ያሰግድለታል። ካልፈለገስ 7 ዓመት ሳር ያበለዋል። ሳር ለማብላትም ንጉሱ ላይ ወንበር ላይ ለማስቀመጥም እግዚአብሔር እጁን አይልክም፣ ቃል ነው። እንዴ ሳር ያስበላው ትዝ አይላችሁም? ሳር ያስበላው እኮ እጁ ልኮ አይደለም። ድምጽ ወደቀበት የሚላምባቸው ቃል አይደለም፣ ይቭን ድምጽ ነው። ቃል እኮ ቢሆን እኮ ታው ነው። ድምጽስ ናቡከደነጾር አምልኮና ሊቀበል ሲል እግዚአብሔር ረሳኸኝ እኮ ነው ሲል 7 ዓመት ብራዝብራ ሳር በላ ይላል፣ ጥፍር አወጣ ይላል፣ አንተ ጸጉር በጸጉር ሆነ ይላል፣ ጫካ ገባ ይላል። ከዛስ ሁሉን የሚችል አምላክ በሰማይ ያለ ሲል ወደ አይምሮ ተመለሰ ይላል። 7 ዓመት ግን ዙፋኑ ላይ የተቀመጠም የለም፣ ወንበሩን ዞር ብሎ የሚያየ የለም። ናቡከደነጾር ሳር መብላቱ ብቻ ሳይሆን ወንበሩን ጠብቆለት አስመስክሮ መለሰው።
ክብር ለኢየሱስ ይሁን። ጮክ በሉና እግዚአብሔር ሉዓላዊ ነው በሉ እስቲ። የኔ አምላክ ብቻ ሉዓላዊ ነው በሉ እስቲ።